እና አብርሃምና ሳራ ልጅ ያገኙበት እግዚአብሔርን ጠይቀው ሳራ በ90 ዓመቷ አብርሃም እንደዚህ በ100 ዓመቱ ከእግዚአብሔር ጋር ተገናኝተው በእምነት እግዚአብሔርን ጠይቀው ጽናት ኖሯቸው በአጠቃላይ በእግዚአብሔር ላይ ማመን ምን ያህል እንደሆነ ያየንበት እግዚአብሔርን ያመኑ ሰዎች እግዚአብሔር ጋር ተጠግተው ያሉት እግዚአብሔርን ተስፋ ያደረጉ ሰዎች እስከ መጨረሻ ሲጸኑ የሚሹትን የሚፈልጉትን የሚያገኙ እንደሆነ ከአብርሃምና ከሳራ እንማራለን። አብርሃምን በሰርጅና ልጅ ለማግኘት የቻለው ሳራም ልጅ ማግኘት የቻለችበት ዋናው ትልቁ ነገር እምነትና እምነት ነው። ለምን ተስፋ የሚያደርጉት እግዚአብሔርን ነውና። በአጠቃላይ ሰው አግብቶ መውለድ ይፈልጋልና ነገር ግን ያን የሚያከናውነው እግዚአብሔር ስለሆነ እግዚአብሔርን በመጠየቅ ተስፋ እያደረገች በተለይ ሳራ በአጠቃላይ በጎኗ በጎረቤቷ በአካባቢ የሚነሳውን ዘለፋ እየቻለች ታገሳ እግዚአብሔር ያደርጋል ብላ እግዚአብሔርን በማመን በስተርጅናዋ በ90 ዓመቷ ከሰው ሳይሆን ከራሱ ከእግዚአብሔር ድምፅ የሰማችበት ዕለት ነው። ትወልጃለሽ ተብላ የተነገረላት ምክንያቱም ከሌላ አይደለምና ሰው ራሱ ሲጸና በሃይማኖቱ ሲጠነክር ባለቤቱ እግዚአብሔር ራሱ ያናግረዋል። ዛሬ እግዚአብሔር ሳራን ሲያናግራት አብርሃምን ሲያበረታ እሷም በእምነቷ ጸንታ ከእግዚአብሔር ጋር ስትነጋገር ያየንበት ዕለት ነው።